የታማኝ ሰዎች 7 ባህሪያት። ታማኝነት ራሳቸውን የሚያከብሩ ሰዎች መገለጫ ነው። በምንኖርበት ማህበረሰብ ዘንድም የሚያስከብር ማንነት ነው። በሚያስገርም ሁኔታ በተግባር የሚኖሩት ግን ጥቂቶች ናቸው። በዕለት ተዕለት መስተጋብሮቻችን ትንንሽ ውሸቶች የተለመዱ ናቸው። አንዳንዶች በቀጥታ ይዋሻሉ፣ ሌሎች ደግሞ አለባብሰው። ውሸቱ የሰዎችን ስሜት ለመጠበቅ የተዋሸ ቢሆን እንኳን ውሸት ሁልጊዜ ውሸት ነው። በተለይ በዚህ ዘመን ውሸት ከምናስበው በላይ ተለምዷል። አንድ ጥናት እንደሚለው 40% የሚሆኑ ጎልማሳ የዕድሜ ክልል ውስጥ የሚገኙ ሰዎች ወይም አዳልት ሰዎች ቢያንስ በቀን አንድ ጊዜ ይዋሻሉ ይላል። የቱንም ያህል ትልቅ ይሁን ትንሽ ውሸት ውሸትነቱ አይቀየርም። ውሸትና ውሸታምነት በበዛበት በዚህ ዓለም እውነትን፣ ሐቀኝነትና ታማኝነትን አጥብቃችሁ የምትፈልጉ ሰዎች ከሆናችሁ በዛሬው ቪዲዮ ታማኝ የሆኑ ሰዎችን መለያ 7 ባህሪያት እነግራችኋለሁ። ከዚህ በኋላ እናንተም ሆናችሁ በዙሪያችሁ ያሉ ሰዎች ታማኝነታችሁ የምር መሆን አለመሆኑን መለያ በቂ ግንዛቤ ታገኛላችሁ። 1. የተረጋጋና የማይቆራረጥ የንግግር ድምጸት። በቀላሉ ውሸትን የምትለዩበት አንዱ መንገድ ይህ ነው። ሰዎች ጮክ ብለው ካወሩ እየዋሹ ነው ማለት ነው። ሰዎች ሲዋሹ ድምጻቸውን ከፍ አድርገው ዲፌንድ ያደርጋሉ ወይም ይከላከላሉ። ውሸታቸውን በኃይል ለመጫን ይሞክራሉ። እውነተኛና ታማኝ ሰዎች ከዚህ በተቃራኒ የተነሳባቸው ሐሳብ እነሱን ተከሳሽ የሚያደርግ ቢሆን እንኳን በተረጋጋና ኮንሲስተንት በሆነ ወይም በማይቆራረጥ ድምጸት ተጠያቂ ለሆኑበት ጉዳይ ምላሽ ይሰጣሉ። ምክንያቱም እንዲያሹ የሚያስገድዳቸው ወይም የሌለ ታሪክ ፈጥረው እንዲቀባጥሩ የሚያደርጋቸው ማንነት የሌላቸው ታማኝ ሰዎች ስለሆኑ። 2. አንዳንዴ ጋጠወጥ ወይም ሩድ መስለው ሊታዩ ይችላሉ። ታማኝ ሰዎች ሌሎችን ማባበል ብዙም አይችሉበትም። የሚጎዳቸው ቢሆን እንኳን እውነቱን መናገር ይቀላቸዋል። ዋሽተዋችሁ ጥሩ ስሜት እንዲሰማችሁ ከማድረግ ይልቅ እውነታውን ነግሯችሁ ቢጎዳችሁ ይመርጣሉ። ባለጌና ጨካኝ ቢያስብላቸው እንኳን ሐቁን ከመናገር ወደ ኋላ አይሉም። ትክክል ያልሆነ ነገር ከተመለከቱ ሁኔታውን ሹገር ኮት አድርገው ወይም ሁሉም ነገር መልካም እንደሆነ አስመስለው አያልፉም። እውነታውን ፍርጥርጥ አድርገው የግላቸውን አመለካከት ያጋራሉ። የቱንም ያህል መስማት የማትፈልጉት ነገር ቢሆን እንኳን ያንን ከማድረግ አይመለሱም። ከታማኝ ሰዎች የሚያስከፋ ንግግር ከሰማችሁ ያሉትን ነገር ያሉት ከክፋት ተነስተው እንዳልሆነ ይግባችሁ። ያልተቀላቀለ ንጹህ እውነት ለመስማት ራሳችሁን ዝግጁ እስካላደረጋችሁ ጊዜ ድረስ ታማኝ ሰዎችን ምንም ነገር ባትጠይቁ ይመረጣል። 3. ጥሩ ጓደኞች ናቸው። ከአንድ ሰው ጋር ያላችሁ ቅርርብ እየጨመረ በሄደ ቁጥር ለዛ ሰው ያላችሁ ታማኝነት በዛው ልክ እየጨመረ ይሄዳል። እናንተም እንዲሁ ብዙም ከማትቀሩት ሰው በበለጠ የቅርብ ጓደኛችሁ የበለጠ ታማኝ እንዲሆንላችሁ ትጠብቃላችሁ። የጠበቀና ዘላቂ ጓደኝነት የሚገነባው በእምነት ነው። ወሳኝ በሆኑ ጉዳዮቻችሁ ጊዜ ሁሉ የሚገኙላችሁ ጓደኞች ካሏችሁ በሐቀኝነታቸው ትተማመናላችሁ። ምናልባት መገኘት ካልቻሉም አሳማኝና ዋጋ ያለው ምክንያት እንዳላቸው ታውቃላችሁ። ታማኝ ሰዎች ታላላቅ ወዳጅነቶችን መፍጠር ይችሉበታል። ነገራቸው ፊት ለፊት ነው። ከጀርባ ሆኖ ማማት ለነሱ ነውር ነው። ባልጣማቸው ጉዳይ ፊት ለፊት አግኝተዋችሁ እስኪጋፈጧችሁ ወይም ኮንፍሮንት እስኪያደርጓችሁ መታገስ አይችሉም። 4. ጠንካራ መተማመንን አስጠብቀው ይጓዛሉ። ታማኝ የሆኑ ሰዎችን ማወቅ፣ መተዋወቅ የምትፈልጉ ሰዎች ከሆናችሁ ምናልባትም ከምትፈልጓቸው ሰዎች መካከል እናንተም ራሳችሁ ትመደቡ ይሆናል። ምክንያቱም ታማኝ ሰዎች ታማኝነትን ቫልዩ ያደርጋሉ ወይም ለታማኝነት ዋጋ ይሰጣሉ። ከፍ ባለ ስታንዳርድና በማይናወጥ የሞራል ልዕልና ታማኝ ሰዎች ለሚያምኑት ነገር ጽኑ አቋም አላቸው። ጠንካራ እምነታቸውና ያንን እምነታቸውን ግልጽ ሆነው ለማጋራት ያላቸው ተነሳሽነት አንዳንዴ ራሳቸው ላይ መዘዝ እስከ ማምጣት ሊያደርሳቸው ይችላል። ለምሳሌ በፕሮፌሽናቸው ከእምነታቸው ወይም ከአቋማቸው ጋር የማይስማማ ስራ በጊዜያዊነት ቢሰሩ እንጂ እንደማይዘልቁበት ጠንቅቀው ያውቃሉ። ቀጣሪዎችም ቢሆኑ ታማኝ የሆኑና ላመኑበት ነገር ወደ ኋላ የማይሉትን ሰዎች ለመቅጠር ሲያመነቱ ይስተዋላሉ። በተቃራኒው እነዚህን ሰዎች የሚያበረታቱ ቀጣሪዎች እንዳሉ ሳይዘነጋ። ጠንካራ አቋም ያለው ሰው በግል ሕይወቱ ኬሪንግና እውነተኛ ወዳጆች ይበዙለታል። የእነዚህ ሰዎች ጠንካራ እምነትና አቋም በሕይወት አጋጣሚ የተዋወቋቸውን ለጓደኝነት ዲዘርቭ አያደርጉኝም ብለው የሚያስቧቸውን ሰዎች ከሕይወታቸው ለማስወጣት አይጨነቁም። 5. ጠንካራ ቆዳ አላቸው። ታማኝ ሰዎች አንድ አባባል አለቻቸው፣
ሙቀቱን መቋቋም የማትችል ከሆነ ከኩሽናው ውጣ። እነዚህ ሰዎች ምንም ያህል ሌሎችን የሚጎዳ ንግግር ቢሆን እንኳን እውነታቸውን ሲናገሩ ለነገ አይሉም። እነሱም እንዲሁ የሚሰነዘርባቸውን ማንኛውንም አይነት ሀሳብና አስተያየት ለማስተናገድ የተዘጋጁ ናቸው። ስለዚህ ታማኝ ሰዎች ጠንካራ ቆዳ አላቸው ቢባል አይገርምም። ምክንያቱም በሚናገሩት ነገር ሊጠሉ እንደሚችሉ ጠንቅቀው ያውቃሉ። ታማኝ ሰዎች እውነታቸውን ሲገልጡ የአስመሳይ ሰዎችን ደስተኝነት ሊነጥቁ ይችላሉ። ሰዎች ውሸታቸው ሲጋለጥባቸው የተደበቁ ጥፍሮቻቸው ይሾላሉ። ከአንደበታቸው በሚያወጡት አጸያፊ ቃላት ሰዎችን ይጎዳሉ። ታማኝ ሰዎች የእውነት ታጋዮች ናቸው። ስለዚህ የአእምሮ ሰላማቸውን ለማስጠበቅ ሲሉ እውነታውን መቀበል ከማይችሉ ሰዎች የሚደርስባቸውን ዘለፋ የመለማመድ ግዴታ አለባቸው። እናም በጊዜና በልምድ ቆዳቸው ጠንክሯል። 6. ዝነኛ የመሆን ፍላጎት የላቸውም። ታማኝ ሰዎች አድናቆትና ሆይሆይታ ፈላጊዎች አይደሉም። ተፈላጊና ተወዳጅ ሆኖ መታየትም እቅዳቸው አይደለም። ታማኝ ሰዎች ጥሩ ነገር ካደረጉ ያደረጉትን ነገር ያደረጉት ስለፈለጉ እንጂ የሆነ ጥቅም ለማግኘት ካልኩሌሽን ሰርቶ አይደለም። ፍላጎታቸውና የህይወታቸው ግብ ዝነኝነትና ታዋቂነትን መሸመድ ሳይሆን ራስን ማሻሻልና ማሳደግ ብቻ ነው። 7. ስህተቶቻቸውን አምነው ይቀበላሉ። ታማኝ ሰዎች እነዚህ ሁሉ ባህሪያት ቢኖራቸውም እንኳን እንደ ማንኛውም ሰው ፐርፌክት እንዳልሆኑ ግልጽ ነው። ሁሉም ሰው ስህተት ይሰራል። ነገር ግን ታማኝ ሰዎችን ልዩ የሚያደርጋቸው ለጥፋታቸው ኃላፊነትን ለመውሰድ የተዘጋጁ ናቸው። ላጠፉት ጥፋት ይቅርታ ለመጠየቅ አያመነቱም። ምናልባት የሆኑ ሰዎች በድለዋችሁ ስህተታቸውን ከመቀበል ይልቅ ራሳቸውን ልክ ጥፋት እንዳልሰራ ቆጥረው እናንተ ላይ መጥፎ ስሜት ለመፍጠር ሲሉ ብቻ ይቅርታ ሲጠይቁ አጋጥሟችሁ ያውቁ ይሆናል። ታማኝ ሰዎች ከዚህ የተለዩ ናቸው። ሐቅንና እውነትን ብቻ ይከታተላሉ። ያ እውነት እነሱን የሚያጋልጥ ቢሆን እንኳን አጉል ትዕቢትና ኩራታቸውን ዋጥ አድርገው ከልብ የሆነ እውነተኛ ይቅርታ ይጠይቃሉ። እውነትን መናገር በተፈጥሮ የሚመጣ አይደለም። ከዛ ይልቅ ራስን መከላከል፣ ልክ ሳይበደሉ ተበዳይ መስሎ መታየት ወይም ማታለል በጣም ቀላሉ አማራጭ ነው። ነገር ግን እንዲህ ማድረግ ለታማኝ ሰዎች አጸያፊ ተግባር ነው። በእርግጠኝነት በዛሬው ቪዲዮ እናንተም ሆናችሁ በዙሪያችሁ ያሉ ሰዎች ምን አይነት ባህሪ እንዳላቸው ወይም የእውነትም ታማኝ መሆን አለመሆናቸውን የምትለዩበት ግንዛቤ እንዳገኛችሁ አልጠራጠርም። ምናልባትም እናንተ ራሳችሁ ስለ ራሳችሁ የምታስቡትን ያህል ታማኝ እንዳልሆናችሁ ተረድታችሁ ይሆናል። ብቻ ምንም ይሁን ምን እውነትንና ታማኝነትን መፈለግ ቀዳሚው ጉዳያችን ሊሆን ይገባል። ነገሩ አስቸጋሪና ተስፋ አስቆራጭ ቢሆን እንኳን ዓለም ታማኝ ሰዎችን አጥብቃ ትፈልጋለች። ምርጫው የእናንተ ነው። ታማኝነት ወይስ ቅጥፈት? ውድ ቤተሰቦች በዛሬው ርዕሰ ጉዳይ ምን ታስባላችሁ? የእናንተን አስተያየት አጋሩን። ታማኝ መሆናችሁ ወይም አለመታመናችሁ በህይወታችሁ ላይ ምን ለውጥ አመጣ? ገጠመኞቻችሁን በኮሜንት መጻፊያው አጋሩን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ለብዙዎች እንዲደርስ አድርጉ። ሰላም ቆዩ።